ጠላት አለኝ ብዬ አላስብም። ሰዎች ክፉ የሆኑብኝ እንትና ጠላቴ ነው፣ ጠላቴማ እንዲሁን ጠላቴማ ምናምን የምለው ሰው አሁን ላይ ሳስበው የለኝም። ሰው ጠላቴ ስለሆነ ስለጠላኝ ክፉ ስለሆነ እንደዚህ ስለሆነ ከፋብኝ ምናምን ከማለት ይልቅ አይገስ ምቀኛ ሆኖብኝ የመሰሉኝ ኦር ከነሱ ጥሩ ነገር ስጠብቅ መልካም ነገርን ስጠብቅ በተቃራኒው በክፋት በምቀኝነት በተንኮል በምናምን እንደዛ አገኘሁባቸው ብዬ የማስባቸው ሰዎች የጠላትነት ጉዳይ አይደለም ይመስለኝ። አሁን ላይ ሳስበው ሁሉም ሰው ጥሩ ሰው መሆን ነው የሚፈልገው፣ መልካም ሰው ነው መሆን የሚፈልገው። እግዚአብሔር ያንን ነገር እንደሚጠላው ሰው ሁሉ ያውቃል አይደለ? ሰው ላይ ክፋት መስራት ምናምን። ግን ሰው እንደዛ የሚሆንበት ምክንያት አሮ ነው ከብዙ አንዱ። አሁን እኔ ወደ አይምሮዬ የመጣውና ላወራበት የፈለኩት ጉዳይ ምንድን ነው? አንዱን ብቻ ላውራ። ለምሳሌ ትልቅ ደረጃ እንድደርስ አይፈልግም አትፈልግም ኦር እንደዚህ ብሎክ ያደርግብናል ብለን የምናስበው ሰዎች ከሁለት አንጻር ነው ማየው። አንዱ በተለይ ትላልቅ ሰው ከሆኑና እንደዚህ ላይክ ይቀኑብናል ወር የደረስኩበት ስላልደረሱ ነው ምናምን ምናምን ማንላቸው ሰዎች አንዱ ቻይልድሁድ ትራውማቸውን ይቀሰቅስባቸዋል። ያ እነሱ በልጅነታቸው መድረስ ይፈልጉ ነበር። እኛ አሁን የምናሳያቸውን በወጣትነት በለጋነት እድሜ ውስጥ ኦር ከቲኔጀር እድሜያችን ጀምሮ የምናሳያቸው ጥረቶች እነዛ አንዳንድ የሚሳኩልን ነገሮች ምናምንን ሲያዩ ያ በልጅነታቸው የሚጥሩትን ማንነት ነው ሰብኮንሽስ ማይንድ ወይም ይሄ ድብቁ አይምሮ የሚያመጣላቸው። እዛ ድባቴ ውስጥ ይገባሉ። እስፔሻሊ ያንን ጥረው ካልተሳካላቸውና ህይወታቸውን ካሰቡት ነገር ይልቅ የባሰ መቀመቅ ውስጥ ከገባባቸው ህይወታቸው እንደዛ አይነት ነገር ውስጥ ራሳቸውን በፍጹም ይህንን ህይወት እኖረዋለሁ ብለው የማያስቡት አይነት ኑሮ ህይወት ውስጥ እንደዛ አይነት ትዳር ውስጥ ምናምን ከገቡ በኋላ እኛ ውስጥ የሚያዩት ማንን ነው? ያቺ ትጥር የነበረችው ወጣትነት ማንነቷን ቲኔጀር ቤተሰቦቿን ለመቀየር በጣም ብዙ ትጥር ትታገል የነበረ ግን ታግላ የተሰበረች ታግላ ያቃታት ታግላ ይሁን እስቲ ብላ በቃ ወደ አገኘችው ህይወት ውስጥ ገብታ እዛ ህይወት ውስጥ እየቀረች ግን ያልነበረን በቃ ህልሟ የተጨናገፈባት በተለያዩ ምክንያቶች ህልሟ የተጨናገፈባት ሴት ወይም ወንድም ሊሆን ይችላል። ከሴት አኳያ ላውራውና ያቺ ሴት እዛ እኛ ውስጥ ታያለች። ያንን ድባቴ ነው የሚመጣው፣ ድብርት ነው የሚመጣው። ያንን ማንነቷን ነው የሚያሳያት። እንደ መስታወት ነው ደግሞ ድብቁ አይምሮ እንዳልኳችሁ ጉዳዩን አይደለም ትውስታውን አይደለም የሚያመጣው፣ ስሜቱን፣ የድባቴ ስሜቱን፣ የፍራስትሬሽን ስሜቱን ያመጣዋል እንጂ አንቺም እኮ እንዲህ ታስቢ ነበር፣ አንቺም እኮ እንዲህ ትጥሪ ነበረ ምናምን የሚለውን አጠራቅሞ ያስቀመጠው ሚሞሪ ከዚህ በፊት እንዳልካችሁ ሰብኮንሽስ ማይንድ ድብቆ አይምሮ ደብቆ የሚያስቀምጠው ምንድነው? ከልጅነታችን ጀምረን የነበሩን ትውስታዎች ስሜቱን ነው የሚያስቀምጠው። ወይም ያስቀምጠውን እንትን ወደኛ ሲያመጣው ካደግን በኋላ እነዛን ነገሮች አሁን የምናደርጋቸውን ነገሮች ከኋላው ነገር ጋር ሲያገናኝ የሚያገናኘው ከምኑ ጋር ነው? በስሜቱ ነው የሚገልጸው። ትውስታውን ሀሳቡን አይደለም ዩዥሊ የሚያመጣው። ከሀሳቡ ይልቅ ስሜቱን የሚሰማንን ስሜት ያ ነገር ባለመሰካቱ የሚሰማንን ሀዘን፣ የሚሰማንን ድባቴ፣ የሚሰማንን ፍራስትሬሽን እነዛ ፔኖቹን ነው የሚያመጣው። እና ያ ሰው አስቦትም ሳያስበውም ምቀኛ ሊሆንብን ይችላል። በተለይ ማንጠብቀው ሰው የራሳችን ያለው አምነናቸው ህልማችንን የምንነግራቸው በእውነት ለሰው ህልምህን አትናገር ምናምን የሚባለው ነገር እውነት ነው። እኔ ያውሽ እኔ ደግሞ እንደዛ አልችልም። በጣም ጥሪ የሚያቀተኝ ነገር የሆነ ነገር ኤክሳይትድ ከሆንኩኝ ወይኔ አምላኬ ነገር ሊሳካልኝ ነው መሰለኝ እንደዚህ እያቀድኩ ነው እንደዚህ በቃሽ ብዬ ነው የማወራው። አጠገቤ ላለ ሰው በቃ ዝም ብዬ ነው የማወራው። እንደዚህ እስቲ ፕላን እያደረግኩ ነው እንዲህ በተሳካልኝ ከዚህ ቀጥዬ እንደዚህ ነው ዝም ብዬ ዛሬም ላገኛችሁ ባይ ዘ ወይ ብዬ ነው የማወራው። በቃ እና ማስተካከል ያልቻልኩት ነገር ነው። ምክንያቱም ያ ሰው ተንኮለኛ ስለሆነ ክፉ ስለሆነ አይደለም ባይ ዘ ወይ ግን እሱ ፈልጎ ስላቃተው ያ ነገር ስላላደረገው አለመቻሉን ነው። አይምሮ አለመቻላችሁን እንድታብሰለስሉት ያደርጋችኋል። እናንተ ምን ያህል እንደማትረቡ፣ ምን ያህል ደካማ እንደሆናችሁ፣ ምን ያህል እድለቢስ እንደሆናችሁ እንድታስቡት ያደርጋችኋል። ይሄንን አስታኮ መጥቶ ስለዚህ እናንተ
ያ ስሜት እንዳይሰማችሁ ስትሉ ያ ሰው ወርቆ ኦር ሳይሳካለት ቀርቶ ከዛ ስሜት መገላገል ትፈልጋላችሁ። እንዳልኳችሁ ነው። አይምሮ ከጭንቀት ለመዳን ሲል እንኳን አይደለም ሰው ላይ ክፉ መሆን ይቅርና ራሳችን ላይም ክፉ እንድንሆን ያደርገናል። ራሳችንን ላይ ክፉ መሆን ማለት ራሳችንን እስክንገድል ሊያደርሰን ይችላል። ይሄ አሁን አይምሮ ሶሉሽን ብሎ ማምጣቱ ነው። በአይምሮ አሰራር ሶሉሽን በቃ ሶሉሽን እኛን ከጭንቀት ማዳኑ ነው። ገብቶችላ ያንን ስሜት ለመከላከል ስንል አንዱ ስኬታችንን ለሰዎች ለማሳየት ለመናገር መሯሯጥ የሌለብን ሰዎች ድክመታቸውን እንዲያስቡ ልናደርጋቸው እንችላለን። እስፔሻሊ እኛ ካለንበት ስታተስ ጋር ተመሳሳይ ካልሆኑ ሰዎች በብዙ አቅጣጫ ህይወትን እየታገሏት ላሉ ሰዎች ሄደን ሼር ስናደርጋቸው ይሄ ይስለ ደስታችን ተካፋይ እንዲሆኑ መጠበቅ የለብንም። ምክንያቱም እነሱም እንደዛ በራሳቸው የወቅት አቅጣጫ ደግሞ እንዲሳካላቸው የሚጥሩት ነገር ሳይሳካላቸው ይቀራል። ለምን? በብዙ ምክንያቶች። እኛ ደግሞ ስለተሳካለን ላይሆን ይችላል። ልክ በቃ እንደኔ ማውራት የሚወድ ሰው ይኖራል። በቃ እንደዚህ ሆኜ እንዲያስቤ በቃ የነገር ሊሳካልኝ ነው እና አይሳካም። እና እኔ አሁን እንደዛ አንተን ብዬ ብዙ ፌል ያደረጉብኝ ነገሮች አሉ እና ሌሰን መውሰድ አልችልም። ምክንያቱም ነገርየው ኤክሳይትድ ሲያደርገኝ ማውራት ደስ ይለኛል። በቃ ማውራት ፊል ያደር በጣም ፊሊንግ የለ ሰው ሼር ማድረግ እፈልጋለሁ። የሀዘንም የደስታ እነዛን ሰዎች ፈተና ውስጥ መክተት ነው ብዬ የማስበው አሁን ላይ መክተት። ሌላኛው ግን ሰው ምቀኛ የሚሆንበት ምክንያት እሱ ዋን ፓርት ሆኖ አተር ፓርት ደግሞ በተለይ ሰነፍ ሰዎች ከሆኑ ስንፍናቸውን ነው የምትቀሰቅሱባቸው። በቃ ስኬታችሁን ለውጣችሁን በምታሳዩቸው ጊዜ እነሱ አለማድረጋቸውን፣ እነሱ አለመቻላቸውን፣ እነሱ ስንፍናቸውን፣ እነሱ ድክመታቸውን ታሳያቸዋላችሁ። አንድ ሁለተኛ ደግሞ እዛው ከዚሁ ጋር በተያያዘ ደግሞ እነሱ የሚጥሩት ጥረት አለ አይደለ? ያ ጥረታቸው ከንቱ እንደሆነ ታሳያላችሁ። ያን ያህል እንዳልሆነ ኮምፔር ቱ ዩ ከእናንተ ጋር ሲያነጻጽሩት ስኬታቸው ያንስባቸዋል። ይሄ አሁን የራንኪንግ ፕሮሰስ ላይ ሰው አንደኛ ሁለተኛ ብሎ የክላስ ራንኪንግ ላይ ቢወጣ አንደኛ የወጣው ሰውዬ ባይኖር ወይ ልጅ ባይኖር ያ ሰው ስንተኛ ይወጣ ነበር? አንደኛ ይወጣ ነበር። አንደኛ የወጣው ሰው በመኖሩ የተነሳ ነው ይሄኛው ልጅ ሁለተኛ ወይ አስረኛ ወይ ምናምነኛ የሚሆነው። ይሄ ታሪክ የቃየልና የአቤልን ታሪክ ነው የሚያስታውሰኝ። የቃየልን አንዱ እንትን ያደረገበት ቃየል ወንድሙ ላይ ከፍቶ መጥፎ ነገር ምናምን ብዬ አይደለም የማስበው። ጠላቱ ሆኖ አይደለም። እኔ አሁን ሰው ጠላቴ ምናምን የሚለውን ነገር ማልወስደው ለዛ ነው። ጠላቱ ሆኖ ሳይሆን ከሱ አንጻር ሲነጻጸር፣ አቤል ካቀረበው ነገር አንጻር ሲነጻጸር የቃየል የወረደ ሆነ። ኮምፓራቲቭሊ ወረደ ማለት ነው። ስለዚህ ቃየል ምን ብሎ አሰበ? እሱ ባይኖር የኔ የተሻለ ይሆን ነበር፣ ጥሩ ነበር። የኔ ጥሩ እንዳይሆን ያደረገው የእሱ የተሻለ ማቅረቡ ነው። ገብቷችኋል? አይምሮ እንደዚህ ያስባል። እኔ እስቲ የተሻለ ላቅርብ ብሎ ከሚሰራ ይልቅ ይኖርለ እናንተ አይምሮአችሁን ካልታገላችሁት በጣም አይምሮ ሰነፍ ይሆናል። አንዳንዴ አሁን እንደዚህ ነው ሆኖ የማገኘው። በጣም ሰነፍ ይሆናል። ኖ ብላችሁ ስትራግር አይ በዚህ በኩል አላስብም፣ አይ እኔ የተሻለ እሺ ላቅርብ አይደለ ዘአዘር ወይ አሁን ቃየል የተሻለውን ማቅረብ ይችል ነበር አቤል ካቀረበው። አይምሮ እንደዛ ይሰንፋል። እንደዛ ከሚሆን ይልቅ እሱ እኮ የተሻለ እንድትወቅሱት አይፈልግማ። ዋን ፓርት ኦፍ ዩር ማይንድ እንድትወቅሱት ስለማይፈልግ ቀድሞ ኤክስተርናላይዝ ያደርጋል። በዚህ ምክንያት ነው ምናምን ይላችኋል እና እንደዚህ ነው ህይወታችን ውስጥ እናንተ ባትኖሩ የዛ ሰው ስኬት ይታወቀዋል። ያ ሰው ያገኘው ነገር ቫሊዩ ይሰጠዋል። ቫሊዩ ለስ የሚያደርገው ምንድን ነው? እናንተ የሰራችሁት ነገር ከዛ ሰው ቫሊዩ ሊበልጥ ይችላል። አይ ዶንት ቲንክ ጠላቴ መሆን ያለመሆን ጉዳይ እንትና ጠላቴ ነው የታባቱ እሱ ማርር ይበል ድብን ይበል ሰራሁላት ምናምን የሚለውን ነገር አይከስኔ አሁን ላይ ኢንተርቴን ማድረግ የለብኝም ብዬ ነው የማስበው። በቃ ሰው ህይወቱን እየኖረ ነው፣ ህይወቱን እየታገለ ነው። ያ ደስታን ለማግኘት ሳቲስፋክሽን ለማግኘት የሚሮጠው ሩጫ ላይ የእኛን ስኬት ደግሞ ሲያየው በቃ እሱ ሩጫና የሱ ትግል ምንም እንዳልሆነ እንዲታየው እናደርገዋለን። ስለዚህ በጣም ይሄ ስኬታችንን ሰው እንዲያይልን፣ እንዲያጨበጭብልን፣ እንዲያሞግሰን፣ እንዲያወድሰን በሄድን ልክ ጠላታችንን እያበዛን እንመጣለን። ጠላቶቻችን የሚመጡት ስለጠሉን አይደለም፣ ስለጠሉን ሳይሆን ከራሳቸው ጋር እንዲጣሉ ስላደረግናቸው ነው። ምክንያት ስለሆንባቸው ነው። ይሄ ከአይምሮ ጋር ያለውን ጠብና ንትርክ
ከማስተናገድ ይልቅ ከእናንተ ጋር ኮንፍሮንት